ሞርኒንግ አቢሲኒያ ትሬደርስ ፋሚሊ እንዴት ከረማችሁ? ሰላም ነው? እሺ ያው የመጀመሪያ ቪዲዮ ፖስት ሳረግ የመጀመሪያ ነው እና ከዚህ በኋላ አስማቻ ስዊካል ዲኒ አናሊሲስ እና ከበረታን ደግሞ ዴኒ አናሊሲስ የምናደርግበት ሁኔታ ይኖራል። ሞስትሊ ያው ጎልድ ነው ትሬድ ማድረገው USDJPY BTC USD ቢትኮይን ኦይልም ናስዳክ የሰራንድር እንደ ማያቸው ፔሮች ናቸው። አንዳንዴ ኤስኤምቲ ዳይቨርጀንት እና ምን ቼክ ማድረግባቸው ሲቹዌሽኖች ስለሚኖሩ ማለት ነው። በጣም ግን ቼክ ማድረገው ትሬዲንግ ጎልድ ላይ ነው። እሺ ለሳውንድ ኳሊቲ ለቪዲዮ ኳሊቲ ካሁኑ ይቅርታ ማለት ፈልጋለሁ። አፕዴት የምናደርገው ነገር ስለሆነ ችግር የለውም። ቼክ ያደረግን አፕዴት ያደረግን እንሄዳለን ማለት ነው። ኦልራይት እንቀጥል። እሺ ከዊክሊ አንስቶ ወደ ታች ለማየት እንሞክራለን። ጎልድ ዊክሊ ላይ በምናይበት ሰዓት ከ2023 ጀምሮ እንደምናየው እዚህ ጋር ኮንሶሊዴሽን ዞን ነበረ። 2024 ጃንዋሪ ገብቶ ፌብሩዋሪ ላይ እነዚህ ሃይ ሌቭሎችን ብሬክ ማድረግ ጀመረ። እዚህ ጋር ብሬክ አደረገ። ማርች 4 2024 ላይ ብሬክ ማድረግ ጀመረ። እነዚህ ዞኖች ሃይ ሰራው ወንጀሎች ያሉት ነበረ። ከዛ ማርች 4 2024 ላይ ብሬክ አደረጋት በቦዲ። አንድ ኮንሰፕት የምነግራችሁ ነገር አንድ ካንድል ፉሊ ብሬክ ተደረገ ለመባል በቦዲ ክሎዘር ሊኖር ይገባል። ቦዲ ክሎዝ እንደዚህ ካላረገ በዊክ ብቻ የሚወስደው ከሆነ ሊኩዊዲቲ ስዊፕ ነው እንጂ ሃየር አልሰራለንም ማለት ነው። ኦልራይት 2024 ማርች 4 ጀምሮ በጣም ቡሊሽ ነው ትሬንድ የጀመረው። እንደምታዩት በጣም ፐርስ ያረጋ ፕራይማሪ ትሬድ ያረጋ ትንሽ ሪትረስት አድርጎ ድጋሚ ኦል ታይም እየሰራ ድጋሚ ሪትረስት አድርጎ ድጋሚ ምንም ሪትረስት ሳይሰራ 2025 ከገባ ቀጥታ ወደ ላይ ፑል ነው ያደረገው። በአንድ ዊክ በጣም ብዙ ፒፕሶችን ጃምፕ እያደረገ የሚሄድበት ኦክቶበር ነው እናስታውሰው ከሆነ ላስት ይር በእንደዚህ አይነት መንገድ የሚሄድበት ከ4000 እስከ 4000 ወደ 3000 ምናምን ፒፕስ በአንድ ዊክ ድሮፕ እና ወደ ላይ የሚወጣበት ዊኮች ነበሩ እነዚህ። ከዛ ድጋሚ ኮሬክት አድርጎ ደግሞ ወደ ላይ በጣም ይፈልስበት ዘመንና ጃንዋሪ 2026 ላይ ኦል ታይም ያሰራ 5597ን ሴኪዩር አድርጎ እስካሁን ቆይቷል ማለት ነው። ኦል ታይም ከሰራ በኋላ ቀጥታ በጣም ይፈልስ ድሮፕ ነው ያደረገው ኔክስት ዊክ ማለት ነው። ፌብሩዋሪ ላይ ኔክስት ዊክ ቀጥታ ድሮፕ ያደረገው። ይሄ ዊክሊ ቻርት እንደሚያደርገው ማርኬት ነው። በጣም ጋፖች እየፈጠረ ነበር እና ስታስታውሱ ከሆነ ያኔ ኦፕን እና ክሎዝ ጋፕ በጣም ዲፍረንስ ነበረው። አሁን እኔ ሞስትሊ ሲስተም ኤስኤምሲ ፕራይስ አክሽን አንድ ላይ ደበላልቄ በራሴ ሜትር ስለምትጠቀምባቸው ብዙ ቻርቶች ነው የምንጠቀመው። ኤክስኤክስ ኦፕን የምንጠቀማለው forex.com ሆነ አንዳንድ የምንጠቀማቸዋለሁ እና ቻርት ካንድል ፓተርናቸው ሁሉም ቻርት ላይ ይለያያል። እነዚህ ጋፖች እና ሌሎች ላይ ማናያበት ሲቹዌሽን ይኖራል። እናው ቆን ያን ትንሽ ጋፕ አይደለም ዊክሊ ላይ ስለሆነ ነው እንጂ በጣም ብዙ ጋፕ ነው። ወደ 98 ጨርሶ ወደ ኦልሞስት 300 ምናምን ፒፕስ ነው ጋፕ ክሬት ያደረገው ማለት ነው። እዚህ ጋር በጣም ትልቅ ጋፕ ክሬት አድርጎ ነው የወረደው። ሲወርድ እዚህ ጋር ክሎዝ ካደረገ በኋላ ኦፕን ሲያደርግ እንዴት ዘሎ እንደወረደ እዚህ ጋር ክሎዝ አደረገ። ዊክሊ ካንድሉ ክሎዝ አድርጎ ኦፕን ሲያደርግ ከ4880 እስከ 4800 800 ፒፕ ድሮፕ አድርጎ ከፈተ። ይሄኛው ካንድል በጣም እዚህ ጋር አሁን ስዊንግ ለሚያደርጉ ትሬዶች በጣም ሪስኪ ነው ማለት ነው። ሴላቸው በጣም ትልቅ ያደረገ ነው የሚሄደው። አካውንት ነው የሚደረገው በዚህ አይነት ሲቹዌሽን ነው። ለምን እንደዚህ አይነት ጋፕ ኦፕኒንግ በሚፈጠርበት ጊዜ
ኤስኤልንም ቲፒንም አያከብርም። ለምን ያ ቲፒ እና ኤስኤል ለመንካት ማርኬት እዛች ፕራይስ ላይ በዛች ፕራይስ ባስቀመጥነው ታርጌት ፕራይስ ማለፍ አለበት። ማለፍ ከሆነ ወደ ኤስኤል አጌንስት ሜድ ከሆነ አካውንታችን እስኪፈነዳ ድረስ ነው። ወደ ቲፒ ደግሞ ወደ ፌቨራችን ሄደን ነው በጣም ናይስ ነገር ነው ማለት ነው። ቲፒያችንን ዘሎ ብዙ ቲፕስ እናገኛለን፣ ሴኩር እናደርጋለን ማለት ነው። እሺ አሁን ትሬድን በምናይበት ጊዜ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሰራና ሃየር ሃይም ሃየር ሎ አልሰራም። ኮንሶሊዴሽን ኤሪያ ምን ላይ ዊክሊ ነው ያሰናል። ለምን ብትሉ እዚህ ሃየር ሃይ ከሰራ ሎር ሎ ሰራ፣ ሃየር ሃይ ሰራ፣ ሃየር ሎ ሰራ፣ ሃየር ሃይን አፕዴት ማረጋገጠውና ድጋሚ ተመለሰ። አሁን ይሄ ቼንጅ ኦፍ ካራክተር እዚህ ጋር ክሬት ተደረገ ማለት እንችላለን አንችልም። ለምን እቺ ዊክ በቦዲ አልዘጋትም። ሊኩዊዲቲ ስዊፕ ነው ወይ ሊኩዊዲቲ ግራፕ ነው ምንላል። ሊኩዊዲቲ ግራፕ አድርጎ እዚህ ዊክሊ ኦርደር ብሎኮችን እዚህ ጋር ታርጌት አድርጎ ወደ ላይ ፐርስ አድርጎ ሊወጣ ይችላል። we don't know ፋንዳመንታልንም ፑሽ ስለሚያደርገው እነሱን አይነት ስትራክቸሮች ፋንዳመንታልን ቤዝ ያደርግን ነው የምንሰራቸው ማለት ነው። ግን ዊክሊ በምናይልበት ጊዜ ቼንጅ ኦፍ ካራክተር ሀፕን አላደረገም። ኮንሶሊዴሽን ዞን ላይ ያለው ከዚህ አንስቶ እዚህ ድረስ ኮንሶሊዴት ያደረገ ነው ያለው። በጣም ብዙ ቲፕሶች ናቸው ግን ኮንሶሊዴት ያደረገ ነው። ሞር ኮንፎርሜሽን ለማግኘት ወዴት እንሄዳለን? ወደ ሎወር ታይም ፍሬም ወደ ዴይሊ ጠጋ እንላለን። ዴይሊ ላይ በምናይበት ጊዜ እንዳየነው ሃየር ሃይ ሃየር ሎ ሰራ፣ እዚህ ጋር ሃየር ሃይ ሃየር ሎ ሰራ። አሁን እዚህ ጋር ምን አድርጓል? በቦዲ ብሬክ አድርጓል። ምታዩት ከሆነ ይኸውላችሁ እዚህ ጋር አሁን እቺኛዋ ካንድል በቦዲ ብሬክ አላረጋችም። እሷ ብሬክ ስላላረገች እቺኛዋ ካንድል ብሬክ ስላላረገች ቼንጅ ኦፍ ካራክተር አፕን አድርጓል ብለን አናስብም። ለምን በኔክስት ካንድሎች ሁለት ካንድሎች ኢኳል ካንድልስ ክሬት ስለተደረጉ በእነሱ ኮንፈርም ማድረግ እንችላለን ማለት ነው። አንለስ ከዚህ ማርኬት ወደ ላይ እስካልተመለሰ ድረስ እዚህ ጋር ድጋሜ በቦዲ እነዚህንም አፕዴት አድርጓቸዋል ማለት ነው። ስለዚህ ቼንጅ ኦፍ ካራክተር ሀፕን አደረገ እንላለን ዴይሊ ላይ ወዴት ወደ ታች ሀፕን አደረገ። ስለዚህ ዴይሊ ባያሳችን ቤሪሽ ነው ማለት ነው። እዚህ ጋር ቼንጅ ኦፍ ካራክተር አደረገ፣ እዚህ ጋር ኮሬክት አደረገ፣ ሎር ሃይ ሰራ። አሁን ሎር ሎ እነዚህን ታርጌቶች አፕዴት ለማድረግ እዚህ ጋር ድረስ ነው የሚሄደው ማለት ነው። እዚህ ጋር አሁን ታርጌቱ ወደ 4000 ስለሆነ ወደ 5000 ፒፕስ አካባቢ ነው የምንጠብቀው ማለት ነው። እሱም በጣም ብዙ ስለሆነ ሎወር ታይም ፍሬም ላይ ጠጋ እያለን የምናይበት ፕሮባቢሊቲ ይሆናል ማለት ነው። ኦኬ እንደነገርኳችሁ ኤስፒ ሲስተም ከኤስኤምሲ ጋር ስለምንጠቀም እነሱን ማጥተን የምናይበት ሲቹዌሽን ይሆናል። አንድ ማርኬት ብሬክ ከተደረገ በኋላ ኮሬክት አድርጎ እስከ ድረስ ኢምፐልስ የሚያደርገውን ኤሪያ ታርጌት ኤሪያዎችን የምናይበት መንገድ በፊቦናቺ ነው። እነሱም ደግሞ እነዚህ አይነት ኤሪያዎች ማለት ነው። ቅድም የነገርኳችሁ እዚህ ጋር ቼንጅ ኦፍ ካራክተር ክሬት ተደረገ ወዴት ወደ ቤሪሽ ማለት ነው። ቼንጅ ኦፍ ካራክተር ብሬክ ካረገ በኋላ ኮሬክት ያደርጋል። እንዳልኳችሁ እዚህ ጋር አሁን ቼንጅ ኦፍ ካራክተር ተፈጠረ። ሎር ሎ ሆኖ ሎር ሃይ ለመስጠት እዚህ ድረስ ሎር ሃይ የመስጠት ፕሮባቢሊቲ ይኖራል ብዬ ነው የምጠብቀው። ከዛ በኋላ ነው ወደዚህ ታርጌት ማድረጋቸው ማለት ነው። እነዚህ WCL BC የሚባል ሌቨሎች እናንተ ሰርች አድርጎ ወይ እንዲመቸን ከሆነ ጊዜ ምናያቸው ይሆናል ማለት ነው። ግን አሁን የዚህ ማርኬት ታርጌትን እዚህ ጋር ነው የሚሄደው። አንለስ የማርኬት ወርዶ የተነሳበትን ዞን ኢንቫሊድ እስካላደረገው ድረስ ሲል ኮሬክት ያደርገ ነው። ለምን ማርኬት ዝም ብሎ የሚወጣ ነገር አይደለም። ዝም ብሎ ተንደርድሮ ወደዚህ ይወጣል፣ ይሄዳል፣ ኮሬክት ያደርጋል፣ ይሄዳል፣ ኮሬክት ያደርጋል፣ ይሄዳል፣ ኮሬክት ያደርጋል፣ ይሄዳል፣ ኮሬክት ያደርጋል። ከዛ እነዚህ ሎዎችን ደግሞ ብሬክ ሲያደርግ በቦዲ ቼንጅ ኦፍ ካራክተር ወደ ላይ ሲያደርግ አሁንም ቀጥታ ወደዛ ያወርዳል። ወደ ላይ ሄዶ እንደዚህ ብሬክ ያደርጋል። አንድ ማወቅ ያለባችሁ ነገር ቼንጅ ኦፍ ካራክተር ከተፈጸመ በኋላ ሚኒመም አትሊስት አንድ ብሬክ ኦፍ ስትራክቸር ክሬት ይደረጋል። አንድ ብሬክ ኦፍ ስትራክቸር ክሬት ካልተደረገ ግን ያ ቼንጅ ኦፍ ካራክተር ቫሊድ አይደለም እንላለን ማለት ነው። አሁን የምናየው እዚህ ትሬንድ ውስጥ አሁን የፎር አወር ትሬንድ ነው። የፎር አወር ትሬንድ ላይ አሁን ብዙ ባያሳችን አሁን ፎር አወር በዚህ ግራፍ ላይ በምናይበት ቡሊሽም ቢሆን
በጣም ቼንጅ ኦፍ ካራክተር እዚህ ጋር ቤሪሽ ቻርቶች ይኖራሉ። ወደ 15 ሚኒት እና 5 ሚኒት ብንሄድ እንደዚህ አይነት ቻርቶች እናገኛለን። እንደዚህ ሄደው ድጋሜ ደግሞ ብሬክ አድርገው እንደዚህ ወደታች ቀጥለው ድጋሜ ደግሞ ይሄዱ። እነዚህ ቻርቶች ሎወር ታይም ፍሬም ላይ በደንብ ሲግናል አሁን እኛ ታርጌታችን ምንድነው? እነዚህ ሎወር ታይም ፍሬም ላይ ኢሞች ላይ ሀፕ የሚያደርጉትን ቻርቶች ለመያዝ። አሁን እዚህ ጋር ቤሪሽ ነበረ፣ ድጋሜ ቡሊሽ ነበር፣ ድጋሜ ቤሪሽ ክሬት አደረገ፣ ድጋሜ ቡሊሽ ክሬት አደረገ እያለ ነው የሚሄደው። እነዚህ ኢሞች ነው ካች ማድረግ እንችላለን። እነዚህ ለስዊንግ ጥሩ ናቸው፣ ግን በጣም ፊክሶ ስለሆነ ኤስኤላችንም የሰፋ ይሆናል። ለኢንትሪ ዋይዝም ብዙም ሰክሰስፉል ትሬዶች ላናገኝ እንችላለን ማለት ነው። ግን አሁን ትሬድ ለምሳሌ እኔ አልገባሁትም። ዳይሬክሽን ዋይዝሊ ግን የማርኬት ስኬት ድረስ ኤክስቴንድ ያደርጋል የሚለውን ለማወቅ ክሊር ኢንዲኬሽን ይሰጠኛል ማለት ነው። ማርኬት እዚህ ድረስ ይሄዳል። ግን እዚህ ድረስ ሲሄድም እዚህ ጋር የምታዩት ከሆነ ወደ ሴል እየገባው ነበር። ሰክሰስፉል ባይሆኑ ወደ ሴል እየገባው ነበር ማለት ነው። አንዳንድም ቆንጆ ትሬዶች የሚገቡት አሉ። እሺ ከዛ በኋላ ሎወር ታይም ፍሬም ላይ አሁንም ዝቅ እያልን እንሄዳለን። 1 አወር ላይ እንሄዳለን። 1 አወር ታርጌት የሚገርማችሁ ሰኞ ዕለት ቺን ትሬድ ልለቅላችሁ ነበረ። በጣም ቢዚ በመሆን ነበረ ያሳለፍኩት እንጂ ክሊርሊ እነዚህ ትሬዶች ላሳያችሁ ነበር። በጣም ኢምፐልሲቭ ሙቭ ያሳየበት ቀን ነው ቲውስዴይ፣ ቆንጆ ካች የምናደርግበት። አሁን ቲውስዴይ ላይ ምንድነው የተፈጸመው? እሺ 1 አወር ላይ ምንድነው የተፈጸመው ብለን አሁን እነዚህን ሲኩዌንሶች ካች አድርገናል። ለምን የሚለውን ነገር ሌላ ቪዲዮ ላይ ዲቴል የምናይበት ነገር ነው። አሁን ይሄን ለምን ሴል ገባ ነው በምንልበት ሰዓት ማርኬቱ ይሄን ቡሊሽ ትሬድ ኤክስቴንድ አድርጎ ጨርሶ ሲ ታርጌት ሌቭል መጥቶ ወደ ታች በሚወርድበት ሰዓት ላይ ያቺ የሚወርደውን ታይም ለማግኘት ነበር የገባሁት። ግን አርሊ ሴል ነው የገባሁት። ትክክለኛ ዞኖች እነዚህ ዞኖች ነበሩ። እዚህ ጋር ቮሊዩምን ስለምጠቀም ቢዲቪ እጠቀማለሁ። እሱን ተጠቅሜ አብሬ የሚገባቸው ሰክሰስፉል ትሬዶች ይሆኑ ነበር። ግን ስፓርት ኦፍ ዘ ጌም አሁን የ1 አወር ሲኩዌንሱን በምናይበት ጊዜ በጣም ክሊር የሆነ ቆንጆ ትሬድ፣ ቆንጆ ኢንዲግ የነበረው ትሬድ እንደምታዩት ከሆነ ቆንጆ ረስት አደረገ። እዚህ ጋር ቆንጆ ነበር። ሰክሰስፉል የሆነ ትሬድ እንደምታዩት ከሆነ ሰክሰስፉል የሚባል ትሬድ። አሁን ይሄ ግን ስቲል በጣም ሎንግ ነው። 1 አወር ነው፣ በጣም ሰፊ ነው። ይሄ ኢንትሪው ከገባ መቼ ነው መሰለኝ ይገባችሁ? አፕሪል 20 ነው የገባው። ታርጌት ሂት ያደረገው መቼ ነው? አፕሪል 26 6 ቀን ትሬድ ነው ማለት ነው። አያችሁት? ግን አሁን እነዚህ ዞኖች ላይ ለመግባት አሁን ለምሳሌ ያለ ኤስኬ ሲስተም ላይ ቢ ብዙም ለትሬንድ ዋይዝ ያግዘናል። ግን ቢሲ እና ደብሊውሲ የሚባሉ ዞኖች በጣም ለኢንትሪ ዋይዝ በጣም ጸዴ ነበር። አሁን ይሄ አንድ ሲኩዌንስ አክቲቭ የሚሆነው እቺ ኤ ሌቭል ብሬክ አድርጎ ሲወጣ ሲኩዌንሱ ይሄ ሲኩዌንስ ኤቢሲ የምንለው አክቲቭ ነው እንላለን። አሁን እንደምናየው እዚህ ጋር ቢ ሲኩዌንስን ከመጣ በኋላ ኤን ብሬክ አደረገልን። ቆንጆ አድርጎ ብሬክ አደረገ፣ አክቲቭ ሆነ። አክቲቭ ከሆነ በኋላ ቀጥታ ወደ ሲ አይንደረደረ። ድጋሜ ደግሞ ሌላ ኢንትሪ ቢሲ ይሰጠናል። ቢሲን አሁን መውሰድ በጣም ጸዴ። እንደምናየው ከሆነ የገናችንም በጣም ጎልደን ዞን ላይ ነው የገባብን። ያያችሁት ከሆነ ቢሲ ዞን ይባላል። ቆንጆ ዞን ላይ ነበር። ቀጥታ ነው ኢንትሪድ መግባት ነው። እዚህ ጋር ሳይሆን ኢንትሪ የምንገባው እዚህ ጋር ነበር የምንገባው። ግን ስቲል ባሳያችሁ እዚህ ጋር አሁን ሴል ብንገባው አትሊስት እነዚህ ሃዮችን ፕሮቴክት ማድረግ አለብን በኤስኤል ማለት ነው። ገባችሁ? ራሱ እነዚህ ላይ ብናረግ ራሱ ወደ 260 ፒፕስ አካባቢ ነው ኤስኤል ነው። ስቱፋር አራሩ ስቲል 127ም ቢሆን በጣም ፋር ነው ለኢንትሪ ለመውሰድ። ዳይሬክሽን ዋይዝሊ ግን ይጠቅመናል ማለት ግን እነዚህ ሳንወስድ ትንንሽ ኢንትሪዎችን በመሃል እነዚህን ካች ማድረግ እንችላለን። ወደ ላይ ወደ ታች ወደ ላይ ሚሊዮን ትንንሽ ኢንትሪዎችን ካች ማድረግ እንችላለን። ዝቅ ብለን አሁንም ወደ 15 ሚኒት ጃምፕ ላድርግላችሁ ያለኝ። እሺ 15 ሚኒት ላይ በምናይበት ጊዜ 1 አወር የሚወርደው ነው።
አንድ ነገር ደግሞ ንገራችሁ። ሃየር ታይም ፍሬም ሲኩዌንስ እና ሎወር ታይም ፍሬም ሲኩዌንስ አንላይን በሚያደርጉበት ጊዜ በጣም ሃይ ፕሮባቢሊቲ ትሬድ ነው። ቀጥታ ያን ትሬድ ቴክ ማድረግ ነው። ቀጥታ በጣም ሰክሰስፉል ነው የሚሆኑት። በጣም ነው የምላችሁ። አሁን ለምሳሌ 1 አወር ሲኩዌንሳችን እዚህ ታርጌት እዚህ ኤሪያ ላይ ታርጌት እንደሚሆን ጨርሰናል አውቀናል። ስለዚህ ሎወር ታይም ፍሬም ላይ ገብተን እስከዚህ ታርጌት ኤሪያ ሚድ ሲኩዌንስን መፈለግ ነው አይደለ? አሁን በምንፈልግበት ጊዜ እዚህ ዞን ላይ ፍራይዴ በጣም ኮንሶሊዴሽን ነበር ያወረደው። ከዛ በጣም ጃምፕ አድርጎ ተነሳ። ሰኞ ወደ ላይ ወጣ እዚህ አካባቢ ከዚህ ጀመረ። አሁን አዲስ ዊክም ስለሆነ ከዚህ ዞን እስኪወጣ ነበር። ያው እንደምታዩት ከሆነ ኮንሶሊዴሽን ሌላም ብዙ ኢንትሪዎች አሉ። ኢንትሪ ሞዴል አንዱም እንደዚህ ነው። የሆነ ኮንሶሊዴሽን ዞን ሲወጣ ምን ካች ምን አረጋቸው ነው ስካልፕ ለማድረግ በጣም ጸዴ ናቸው። አሁን ይሄ ወደታች የመጣውን እንትን እንየው። ለምሳሌ ማርኬት በጣም ሙቭ እያደረገ ነው። እሺ አሁን ከዚህ ኤሪያ አካባቢ በምናይበት ሰዓት እቺን ኤሪያ በምናይበት ሰዓት እጥት ከሆነ ያያችሁት ነው። ጎልደን ዞን ላይ ኦልሞስት ተብሎናል። አሁን ፌበናቺ በምንጠበቅ ጊዜ ጎልደን ዞን ምን ነው ከ0.5 እስከ 0.668 ነው። ግን 0.8ም 38% ስቲል ቫሊድ ነው ያ ሲኩዌንስ ማለት። ይሄን ሳይነካው ከሄደ ግን ማርኬቱ ቫሊድ አይደለም። አትሊስት እቺ ላይን 38%ን ግዴታ ሲኩዌንሱን ለማክበር መንካት አለበት። አሁን በምናይበት ጊዜ እዚህ ጎልደን ዞን ማርኬቱን ባይገባልን 38% ነክቶልናል። ስለዚህ አንዳንዴ እዚህ ድረስም ስንል ማርኬት ጥሎ የሚሄድበት አጋጣሚ አለበት። ሌላ ኮንፍሌክሽኖች በማየት ሎወር ታይም ፍሬም ላይ አርሊ የምንወስድባቸው ትሬዶች አሉ። ጎልደን ዞን የምንጠብቀው ሞስት ፕሮባብሊ ግን የምጠብቀው 61%ም ጠብቃታለሁ። ማርኬቱ ከረንትሊ ኦቨር ኤክስቴንድ ስለሚያደርግ ማለት ነው። አሁን ይሄን ሲኩዌንስ በምናይበት ጊዜ የት ጋር ሬስት ያደርጋል ስንል እንደምታዩት እዚህ ተነሳ ማርኬቱ እዚህ ተነሳ እዚህ ሄደ ኮሬክት አደረገ። አያችሁት? እዚህ ጋር ኮሬክት አደረገ ጨረሰ። ይሄን ሲኩዌንስ የቱ ጋር ሬስት አደረገ? እዚህ ጋር ያው ፉል ቲፒ የምንጠብቀው እዚህ አካባቢ ነው 200% ላይ ግን ያው እዚህ ጋር ሄዶ ቀጥታ እንትን አይመለስም። 618 ደግሞ 2.618 ደግሞ እቺ ብሬክ ከተደረገች ኮንቲኒዩሽን ነው የሚሆነው። ያ ማርኬት እንደምናየው እዚህ ጋር ብሬክ ተደረጋለች። ማርኬቱ ኮንቲኒዩ ያደርግ። ኮንቲኒዩ ከማድረጉ በፊት ግን ቆንጆ ደግሞ ሆል ኮሬክሽን ሰጥቶናል። እቺ አሁን ሰክሰስፉል ኢንትሪ ነች ማለት ነው። እንዴት ስንል ይሄን ሲኩዌንስ ቻይልድ ሲኩዌንሱን ከጨረሰ በኋላ ትልቁን ማዘር ሲኩዌንሱን ክሬት አደረጋል። ከየት ጀምሮ? ከዚህ አንስቶ እዚህ ድረስ ኤክስቴንድ እስካደረገበት ድረስ ያያችሁት ነው። ሙሉን ኮሬክት ለማድረግ ደግሞ ሲሄድ WCL ዞን ይባላል። WCL ዞን ኢንትሪ ዋይዝሊ ያት በጣም ቆንጆ ኢንትሪ ነው የገባችው። ጎልደን ዞን ነካለን፣ ቀጥታ ወጣለን። ወጥቶልን እስከየት ድረስ ይሄዳል የሚለውን ደግሞ እናያለን። ይሄ ማርኬት የቱ ጋር ነው ሬስት የሚያደርገው የሚለውን ስናይ መጣ ይሄዳ እዚህ ጋር ነው ኮሬክት ያደረገው ድረስ ሄደልን። አያችሁት? እዚህ ድረስ መጣ። አሁን ሃየር ታይም ፍሬም ሲኩዌንሳችን ባያዛችን እዚህ ድረስ ነው። ሎወር ታይም ፍሬም እዚህ ጋር ነው። ይሄን ትሬድ ለምን አንወስደው? በጣም ነው የምንወስደው እንጂ ቀጥታም የሚወሰድ ትሬድ ነው። የተረዳችሁ ይመስለኛል። ቀጥታም የሚወሰድ ትሬድ ነው የምንለው። አሁን ይሄን ሲኩዌንስ ጨረሰ። ከጨረሰ በኋላ ደግሞ አሁን በቃ ይሄን አሁን ከዚህ ድረስ መጥቶን ጨረሰ። ማርኬት ምን እየሰራ እንደሆነ አሁን ፊገር አውት እናድርግ። ስለዚህ እንምጣለን። አሁን ይሄ ከረንትሊ ማርኬት እየተንቀሳቀሰበት ያለ ዞን ነው። ረስ ያደረገው 2.618 በብዛት እንደዚህ ማርክ ብናደርጋት ጥሩ ነው። ማርኬቱ ብሬክ አድርጎ ኮንቲኒዩ ያደርጋል የሚለውን ነገር ምናያት ዞን ናት እችኛው። ኦኬ
እቺኛዋ ዞን 2.618 የዳውን ሲኩዌንስ ትሪገር የሚያደርግበት ማለት ነው። ኦልራይት አሁን ከዚህ በኋላ ደግሞ ማርኬቱ እዚህ ጋር ዞን ከሄደ በኋላ ወደ ላይ ሄደ። እቻን ትንሽ ሲኩዌንስ ናት። እቺን ለምሳሌ ምን ላሳያችሁ። እቺን ትንሽ ሲኩዌንስ ናት፣ ግን ፉልፊል አድርጋ ጨርሳ ቁጭ ብላለች። እዚህ ድረስ ኤክስቴንድ አደረገች። አያችሁ እዚህ ጋር መጣ። እዚህ ጋር ከመጣ በኋላ ጨረሰች ሲኩዌንሱ ማለት ነው። 2.618 ስቲል ብሬክ አደረገ፣ ግን ኮንፈርሜሽን አልሰጠን። ወዴት ሄደ ማርኬቱ? ወደ WCL ሄደ። እሱን ኢንትሪ አሁን መውሰድ የምንችልበት ፕሮባቢሊቲ ይኖራል። አሁን ሁለት አይነት ሲኩዌንስ ባያዝ ላይ ነው ያለን፣ ወደ ላይም ወደ ታች የሚለውን ነገር ማለት ነው። አሁን ይሄ ሲኩዌንስ ከጨረሰ በኋላ የወደ ታች ሲኩዌንስ የቤሪሽ ሲኩዌንስ እቺኛውን ከጨረሰ በኋላ ማርኬት ምን ያደርጋል? ሆል ኮሬክሽን ያደርጋል አይደለ? ሆል ኮሬክሽን የሚያደርገው ዞን ደግሞ ከተነሳበት ማርኬት ኤክስቴንድ ፉል እስካደረገበት ፕሌስ ድረስ እናደርጋት WCL ዞን ነው። ኢንትሪ ዋይዝ እንዴት እንደተሰጠን ቀጥታ መጣ፣ ግን ሳትሆን ሄዶ ድጋሚ ተመለሰና የተነሳበትን ቦታ ብሬክ አደረገ፣ ኢንቫሊድ አደረገ። ኢንቫሊድ ስቲል አለለው ማርኬቱ። ኢንቫሊድ የምንለው እነዚህ ዞኖች ብሬክ አድርጎ እስከሄደ ድረስ እቺ 100% ብሬክ አድርጎ ሲሄድ ነው ኢንቫሊድ የሚለው። ግን እቺን ኢቨን ቴክ ብናረጋት ወደ ስንት መቶ ፒፕስ ሰጠናለች መሰላችሁ? ወደ 400 ፒፕስ ሰጠናለች። ናት ስሞል ትንሽ አይደለች። 50 ሚኒት ናት። ይሄ ፉል ሲኩዌንስ የዚህኛውን ጨርሶ ሲሬስት አድርጎ ሲመለስ WCL ላይ ብንገባው በጣም ጽድት ያለ ኢንትሪ ነው የሚሆነው። በጣም ጽድት ያለ ኢንትሪ ነበር። አሁን ይሄ WCLንም አሁን የምንጠብቀው ዞን ነው። አሁን በጣም ማርኬት ኢምፓክት ያደርጋል። ለምን የሚባለው ነገር ያሳያችኋል። አሁን ሌላ ደግሞ ሲኩዌንስ እዚህ ጋር ክሬት አደረገው። ከዚህ ሎ ደግሞ ወደ ላይ ሲኩዌንስ ብሪች እያደረገ ነው። በጣም ትልቅ ሲኩዌንስ ነው እሱ ደግሞ ምናየው ከሆነ። እሺ የ15 ሚኒቱን ላሳይና ወደ 5 ሚኒቱ እንሄዳለን። 15 ሚኒቱን ማርኬት ምን አደረገ? ከዚህ ተነሳ እዚህ ሄደ። የት እንደሚሄድ ነው ዜሮ ተነሳ A B C የት እንደሚሄድ እናየዋለን። ሬስትሬት እንደሚያደርግ አይደለ? በፌመናችን ማለት ያያችሁት ያው ጎልደን ዞን ባይሆን በጣም ኤክስቴንድ አድርጓል። አያችሁ እነዚህ ቢ በብዛት ኢንትሪ የማይገባው ለማይገባበት ለዚህ ነው። በጣም ኤክስቴንድ ስለሚያደርግበት ኤስኤላችንን አጥቶ ወደኛ ፌቨር ይደበናል። ስለዚህ BC እና WCL ላይ ብንገባ ሌላ አዲሽናል ኮንፈርሜሽን አይተን ብንገባ ጥሩ ነው። ግን ሲኩዌንስ ዋይዝሊ ቫሊድ ሲኩዌንስ ነው። እስኬት ይሄዳል የሚለውን እንዴ ማርኬት እስከዚህ ታርጌት ድረስ ማርኬት ይሄዳል። ቺዞን ማለት ነው። ቺዞን ድረስ ማርኬት የሚሄድ ግዴታ አለበት። ለምን ስንል አሁን ይሄ ሲኩዌንስ አክቲቭ የሚሆነው እቺ ኤ ሌቭል ብሬክ ስትደረግ ነው ብለናል። ኤ ሌቭል ብሬክ ተደረገች። ብሬክ ተደርጋ ደግሞ ቀጥታ አልሄደም። ድጋሜ ደግሞ ምን ሰጠን? BC ሰጠን። እሱንም ማየት እንችላለን። BC ለማየት ደግሞ ከቢ ነው ፌቨናችንን እስከ 20 እስከሰራበት ድረስ እንሄዳለን። የምታዩት ከሆነ ጎልደን ዞን ላይ ገባለን፣ ወጣለን። ጎልደን ዞናችን እቺ BC ሌቭል ትባላለች። ይሄን ኢንትሪ አሁን አልገባሁትም፣ ግን ሲምፕሊ 0.618 ነው ብዙ ጊዜ የሚገባው ብላችሁ ብያችኋለሁ። እዚህ ጋር አድርጋችሁ ኤስኤላችሁን እንዲጠበብ አድርጋችሁ እነዚህ ዶዎች አስገብታችሁ ታርጌታችሁን እዚህ ድረስ ፉሊ ታርጌት እዚህ ጋር ነው። ግን አርሊ መውጣት የተሻለ ነው። ለምን ብዙ አራር ነው ያለው። የራሱ 1 to 10 አራር ነው። ምትይዝ ከሆነ 1 to 10 አራር ነው። በጣም ቆንጆ ትሬድ ነው። እንዴት እንደሚሄድ እናዋለን። ያው ትንሽ እኔ ያልገባውበት ምክንያት እዚህ ጋር PDV ስለነበረ PDV ላይ ወደ ታች ሪአክት ያደርጋል ብዬ ነው የጠበቅኩት የነበረው። ወደ ታች ባያደርግ ደግሞ እዚህ ጋር ከመጣ በኋላ ከዚህ ሪአክት አድርጎ ይሄዳል ብዬ ነው ያሰብኩት። ከሰበረው በኋላ እንደ ሪዚስታንስ ተጠብቆ የሚወርደው መስሎኛል። እንደምናየው ይሄናል ማለት ነው። 50 ፒፕ ነው ሲል ያስቀመጥ ነው። እንደዚህ አይነት ትንንሽ ኢንትሪዎችን ነው መፈለግ ያለብን። ያው ኤስኤላችንን ሰፋ አድርገን ስዊግ ለማድረግ
ትንሽ አካውንት ቢልድ ለማድረግ እንደዚህ አይነት ዲቴሎችን መሄድ ነው። ካልሆነ አምስታችንን አውጥተን መሄድ ነው 550ችን ካገኘን ደግሞ የምናገኘውን ቲፒዋንን እዚህ ጋር መውጣት እንችላለን። እዚህ ዞን ላይ እነዚህ ሀይል ላይ ቲፒዋን መውጣት እንችላለን። ቲፒ2 ደግሞ ድጋሚ ሪሰንት ሃይ የፕሪቪየስ ሃዮችን ኤጃዎችን ምናምን ቴክ እያደረግን መውጣት እንችላለን። ቲፒ2 እዚህ ጋር መውጣት እንችላለን አይደለ? ቲፒ3 ደግሞ እዚህ ጋር መውጣት እንችላለን። ፉል ቲፒ እዚህ ጋር መውጣት እንችላለን። ገባችሁ? ማን ይሆናል ትሬድ እንደሚል የደብሊውሲኤል ረስት ያደርጋል በምንልበት ሰዓት ለምሳሌ አሁን እሱ ሲኩዌንስ እኔ ሰራሁት በዚህ ነበር ኤክስቴንድ ያደርጋል ብያሰብኩት። እንዴት ስትሉ ከዚህ አንስቶ እስከዚህ ሌክ እና እዚህ ድረስ ነበር አድርጌ ይሄ ማርኬት እስከ 44 ድረስ ነው ይገባል ብያሰብኩት 44.00 ድረስ። አሁን ግን እሱንም ብሬክ አድርጎ ወደዚህ ስለመጣ AWCL እንኳን ይሄኛው ሲኩዌንስ ኢንቫሊድ ሆኖ AWCL ከዚህ ሪአክት አድርጎ የሚመለስ ከሆነ እቺን ብሬክ ሳያደርግ ከዚህ አካባቢ አሁን ወደ ታች የሚመለስ ከሆነ የማርኬት ሬስት የሚያደርገው ደግሞ AWCL እዚህ አካባቢ ነው ማለት ነው። ሁለት ባያዝ አለን ማለት ነው ወደ ላይ ማለታችን። ሁለቱንም አንገባም፣ ሁለቱን ይዘን ነው ከሁለቱ የተሻለውን እንገባለን ማለት ነው። ብዙ ኮንፎርሜሽን ያገኘንበት ማለት ነው። ወደ 5 ሚኒት ደግሞ ጠጋ በምንልበት ሰዓት ምን አይነት ሲኩዌንሶች አሉ? የሰራሁት ሲኩዌንስ አለ፣ ሌላ WCL ዞን አለ። እሱን ደግሞ ላሳያችሁ እንዴት እንደሆነ ላሳያችሁ። አሁን እነዚህ ቻይልድ ሲኩዌንሶች በጣም ጸዴ ነገር ናቸው። የሚገርማችሁ 5 ሚኒት ላይ ላይ ይችላል ወደ 3 ሚኒት ተጋለላል። እሺ 3 ሚኒት ላይ አሁን WCL ቅድም ያልነው ዞን A B C ብለን የያዝነው ዞን ካስታወሳችሁ አሁን 15 ሚኒት ላይ ከዚህ አንስቶ ይሄን ሲኩዌንስ የጠበቅነው BC ላይ የገባለው ሲኩዌንስ ነው። ይሄን ሲኩዌንስ ካልፈለግን እነዚህ ሲኩዌንስ እዚህ ጋር ኢምፐልስ የሚያደርግበት ዞን ላይ ብዙ ሲኩዌንሶች አሉ። እነሱ ዝም ብለን ካች ማድረግ በጣም ኢዚ ነው። ታሳያችሁ የኔ ዲሲ ላጥፋውና ሲቪ 2.6 የቅድሟ ፐርሰንት ናት 26 አሁን እቺን ዞን እናያት። ማርኬት እዚህ ከወረደ በኋላ ምን አረገ? ካንድል ስቲክ ፓተርን በምናይበት ሰዓት ኢንገልፍ አረገ። ኢንገልፍ ማለት ትሬንዱን ቀይሯል ማለት ነው። ክሊር ኢንዲኬሽን ነው። ኢንገልፍ አረገ። ኢንገልፍ ሲያደርግ ቀጥታ እዚህ ጋር ሴል ባይ የሚገባው አለ። ለምን? ይሄም በጣም ቆንጆ ኢንዲኬሽን ስለሆነ ማለት ነው። ሁለተኛ ካንድል ላይ ባይ ይገባል። ግን የኛ እንደዚህ አይነት ኮሬክሽን ስለምንጠብቅ እንደዚህ አይነት ሜተድ አንጠቀምም። ምን አረገ? ማርኬቱ ከዚህ ኢንገልፍ አድርጎ ሄዶና እዚህ ሃይ ከደረሰ በኋላ ወደ ላይ ተመለሰ ማለት ነው። ምን ሰጠን? ቢሲ ዞን ሰጠን ማለት ነው። ቢ ዞን ሰጠን ማለት ነው። ቢ ዞን ከሰጠን በኋላ የማርኬት ስኬት ኤክስቴንድ ያደርጋል የሚለውን ደግሞ ቼክ በምናደርግበት ጊዜ ጀስት ሄደ ኤክስቴንድ ያደረገበት ድረስ ነው። ያያችሁት የትረስት እንዳደረገ ሲዞናችን የት ነው? እዚህ ጋር ማለት ነው። በቃ በጣም ሲምፕል ሰክሰስፉል ኢዚ በቃ በጣም ብዙም ሰዓት ማይፈጅ ትሬደር። እዚህ ጋር ገባችሁ፣ እዚህ ጋር ወጣችሁ፣ ጠቅ አድርጋችሁ ወጣችሁ። አይ ይሄን አልፈልግም ካላችሁ ደግሞ ይሄን ከሰጠ በኋላ ምን ይሰጣል? ኤቢሲ ሲኩዌንስ ከሰራ በኋላ ሆል ኮሬክሽን ይሰራል። እሱንም መጠበቅ ትችላላችሁ። ሆል ኮሬክሽን እንዴት ነው? ይሄ ማርኬት ከዜሮ ተነስቶ ፉሊ ኤክስቴንድ እስካደረገበት ሌክ ሲ እስከሰራበት አይደለም ማርክ የምናደርገው እስከ ሪቨርስ እስካደረገበት እዛ ድረስ እናደርግ። WCL ዞናችን የቱ ነው? ኤ ዞን ነው። አያችሁት? ግን ቆንጆ ዞን አልነበረም። WCL ስቲል አክቲቭ ነው። መሳሳት የሌለባችሁ ዞን ስቲል አክቲቭ ነው አይደለ? ለምን እነዚህ ዞኖች ማርኬት ብሬክ ካረገ ነው ኢንቫሊድ ነው። ስቲል ቫሊድ ነው። ግን WCL እዚህ ጋር አሁን ቴክ ለማድረግ ለምሳሌ ላሳያችሁ። ሎንግ አሁን ለምሳሌ 618 ነው እኔ በብዛት ገባው አልኳችሁ። እሷ ላይ ገብተን ኤስኤላችንን እነዚህ ሎዎችም አትሊስት የተነሳበትን ቢ ላይ ሊመጣ ስለሚችል መክተት አለብና 140 ፒፕስ አካባቢ ይሆናል ማለት ነው። በጣም ትንሽ በዛበት ማክሲመም ከ10 ከ100 ፒፕስ በላይ መግባት የለብንም።
ለምን ጋምብል እያደረገ ነው 200 ፒፕስ ምናምን ከሰጠው ጋምብል እያደረገ ነው 200 ፒፕስ ማለት እኮ ቆንጆ ቲፒ ነው አባቱ እሺ ያው የWCL የት ድረስ ኤክስቴንድ ያደርጋል የሚለውን ለማየት ደግሞ እስከ ሌጉ ድረስ ኢንትሪያችን ላይ ሳይመንጋባው ኤክስቴንድ እስካደረገበት ድረስ ማርካውት እናደርጋለን ማርካውት በመናረግበት ሰዓት ይሄ ማርኬት የቱ ጋር ነው ረስት የሚያደርገው የዚህኛው የቢሲ ዞን ላይ ነው ረስት የሚያደርጉት የ50 ሚኒት ቢሲ እና የ3 ሚኒት WCL እዛው ላይ አላይን አላረገም አትል ታዲያ ኢንትሬት ለብዶ ማግኘት why not ቀጥታ አላይን ያደርጋል ኢንትሬት ኮን እንዲህ ያለን ነው ትሬድ የምንወስደው ባላሰበው 30 ደቂቃ ቀዳ እና ቺን ትሬድ ለዛሬ እናያታለን እንዴት እንደምትሄድ እኔም አልገባዋትም ይሄ የWCL ነው እሺ እንደጋጭባችሁ አይደል ይሄ WCL ነው ይሄ ደግሞ የቢሲ ነው እንደዚህ አድርገን እናየው ነው እና ቢሲኒያ ትሬደርስ እንግዲህ አናሊሲስ ይመስላል አስማቻስቢካን ዊክሊ እናረጋዋለን በጣም ከጎበዝ እንዳልኳችሁ ዴይሊ እናረጋዋለን ያለኝን ኢንሳይት ማርኬቱ ላይ ጎልድ ላይ ሰጣለሁ ሌላ ማርኬት ላይ እንኳን ብዙ አላወዛገባችሁ ብዙ እንትኖች አሉ አሁን ለምሳሌ አንድ ማርኬት ብዙ ኢንትሪ ሞዴሎች አሉ ለምን እንደሆነ ላሳያችሁ አሁን ለምሳሌ አሁን ጎልድ ላይ ብዙ ኢንቨስትመንት ምናምን የሚባል ነገር የለም አሁን ማርኬት አንዴ እንደዚህ እየገባው እንዲያው ማርኬት እየሄደ አያችሁት ነው እየሄደ ማርኬት ኢንትሪያውን የቱ ጋር ትገባለህ ብትሉኝ ፎሬክስ ፔር ላይ እዚህ አካባቢ ነው መጋባው ያው ኤስኬልን ብትጠቀም እዚህ አካባቢ ይገባለሁ ለምን እንደምላችሁ ታውቃላችሁ አሁን በብዛት እነዚህ ዞኖች እንትኖች ናቸው አይዲኤሞች ይባላሉ the last pullback bullish IDM ይባላል እነዚህ ከዛ በኋላ ደግሞ አትሊስት የሆነ ማርኬቱ አይዲኤሙን ቴክ አውት አድርጎ እነዚህ አይዲኤም የሚባሉ early buy እና early ሴሎች ናቸውና እነሱን አትሊስት ቴክ አውት ሲያደርግ እንጠብቀዋለን ቀጥታ ይሄ ማርኬት እዚህ ጋር እንደዚህ ሲመጣ እዚህ ጋር እንደዚህ አንገባ ገብታችኋል አትሊስት ይሄ ማርኬት ወረድ ብሎ እነዚህ አይዲኤሞችን አስወጥቶ ኤስኤላቸውን አስወጥቶ እኛን አስገብቶ ይዞ መሄድ አለበት አትሊስት ይሄን ደግሞ አዲሽናል ሌላ ደግሞ ሊኩዊዲቲ ስዊፕ አዲሽናል መሆን አለበት እነዚህ ሊኩዊዲቲዎች ሃይ ታርጌት ሊኩዊዲቲ እነዚህ ትሪገር አድርጎ መሄድ አለበት የፕላስ ሴትአፕ የሚባሉት ደግሞ እነዚህ ናቸው እነዚህ ሊኩዊዲቲዎች ደግሞ ሳብ አድርጎ ቴክ አውት አድርጎ እናንተ አስገብቷቸው ይሄ ለምን እንደሚጠቅማችሁ ላሳየው አሁን ይሄ ቡሊሽ ትሬንድ ላይ ምን ብሎ ይገባል ሰው እዚህ ጋር ባይ ብሎ ይገባል እዚህ ጋር ባይ ብሎ ይገባል የሴሎቹን እዚህ ጋር ያስቀበላል አይደለ እንዲህ ባይ ብሎ የሆነ ታርጌትን ፕሪቪየስ ሃይ እና ሎዎችን ሃዮችን ትሪገር አድርጎ እንዲገባል ኤስኤል ያጠጣበታል ኤስኤል ሲያጠጣበት ደግሞ ምን ይላል አሃ ይልና ሌላው ደግሞ ቼንጅ ካራክተር አድርጓል ይልና የቱ ጋር ይገባል ድጋሜ ደግሞ እዚህ ጋር ይገባል ሴል ብሎ አይደለ ሴል ብሎ እዚህ ጋር ይገባል ሁለቱንም ማርኬቱ ፋንታ አረጋቸው ማለት ነው ትክክለኛ ትሬንዱ ግን ቡሊሽ ነው ቼንጅ ኦፍ ካራክተር ማፕን አላረጋ ምንም ያረገ ቡሊሽ ትሬንድ ነው በዛው የሚቀጥለው ነው በቃ እነዚህ ኮንሰፕት ወደፊት ለምን እንደምናያቸው ይሆናል አሁን ይሄን ማርኬት እንዴት እንደሚሄድ እንየው ታርጌት እዚህ ድረስ ነው ቆንጆ ሃዮች ነው ያሉት እዚህ ጋር ቆንጆ ሃዮች ናቸው ቼንጅ ኦፍ ካራክተር ማን ክሬት የሚደረገው እነዚህ ሃዮች ብሬክ ተደረጉልን ወደ ላይ ምናየው ይሆናል ሃየር ታይም ፍሬም ባያስ
ወደ ላይ እናስባለን እነዚህን ብሬክ ሲያደርግልን ማለት ነው። ይመቻችሁ ገንታት። አመሰግናለሁ።